ሰላም እንዴት ሰነበታችሁ? ውድ የሃላ ቻናል ቤተሰቦች የዚህ ቻናል ቤተሰቦች እንደምን ሰነበታችሁ? ያው እንግዲህ ሰሞኑን በአንዳንድ ስራዎች ምክንያት በአንዳንድ የኢንተርኔት ችግር ምክንያት ያው ቃል በገባንላችሁ መሰረት በየቀኑ አንዳንድ ቪዲዮ እንደምንለቅ አሳውቀን ነበር። ነገር ግን በኢንተርኔት ችግር ምክንያት ያው ሰሞኑን መልቀቅ አልተቻለም። ከነገ ጀምሮ በአዲስ መልኩ ሰላላ ያሉትን ማንኛውንም ነገር ዝርዝር መረጃዎች በሙሉ ስለ ፖሊሲ ሁሉ ጭምር ሳይቀር ሙሉ አሰራሮች ሙሉን እንዴት መስራት እንዳለባችሁ እንዴት ተጨማሪ ዩዘሮችን እንዴት አድ ማድረግ እንዳለባችሁ በሰፊው እዚህ ቻናል ላይ የምናስተዋውቅ የምንጭን ይሆናል ማለት ነው። እና በተጨማሪ ሰሞኑን ሀላ ላይ በጣም እየረበሸ ያለ በጣም ብዙ ዩዘሮች እንደ ቅሬታ እያቀረባችሁት ያለ እየቀረበም ያለ እያየነውም ያለ ሰርቨር ታይም አውት እያለ ነው። እሱ ምንድነው? ያው ተጨማሪ ሰርቨር እየተጨመረ ስለሆነ በዛ ምክንያት ነው። ነገር ግን እሱ አይነት ችግሮች በሙሉ እየተፈቱ ይገኛሉ። እሱም ሙሉ በሙሉ የሚቀርፍና ሌሎች የነበሩ ችግሮችን በመሃል ሲፈጠሩ የነበሩ ችግሮችን የኢንተርኔት መቆራረጥ 3G 4G 5G በሙሉ እነዚህን ኢንተርኔቶች መጠቀም የምንችልበትን አይነት ሁሉን ያማከለ ስራዎች እየተሰራ ነው የሰነበተው። ስለዚህ አሁን ከዚህ በኋላ ከነገ ጀምሮ ሀላ በአዲስ መልኩ የኢንተርኔት እንትናችንን በጣም ትንሽ በሆነ የኢንተርኔት እንድንጠቀም የሚያስችለውን ሰርቨር እየገጠመና እያስተካከለ ይገኛል። ስለዚህ ለዛ ነው ትንሽ ጊዜ ታግሰን መጠበቃችን መልካም ነገር ሊሆን ይችላል ማለት ነው። ከዛ ውጪ ሌሎች ጥያቄዎችና የምትፈልጓቸው ቅድሚያ አንገብጋቢ የምትሏቸውን ጥያቄዎች በሙሉ እዚህ ቻናል ላይ አስቀምጡልንና አንገብጋቢ ናቸው ለእኛ እነዚህ መሰረታዊ ነገር ናቸው። እነዚህ ቅድሚያ ያስፈልጋቸዋል እነዚህ ጥያቄዎች ቶሎ ይመለሱልን እነዚህ እንዲሰሩልን እንፈልጋለን ብላችሁ የምታስቡትን በሙሉ ኮሜንት ባር ላይ አስቀምጡልንና የምትፈልጉትን ማንኛውንም እንዲሰራላችሁ የምትፈልጉትን ጥያቄዎች በሙሉ ጠይቁ። ቅድሚያ ላይ የሚሰጠው እሱን ማንኛውም ቅድሚያ የሚሰጡትን በሙሉ እየሰጠን ቪዲዮዎችን እንጭናለን እዚህ ቻናል ላይ ማለት ነው። ቸር ቆዩልኝ።